እንዴት ዋላችሁ? እንኳን ደህና መጣችሁ። እኔ ሰላም እባላለሁ። ሰላማዊት እባላለሁ። ሰው በሚጠራ የለመድኩትን የራሴ ስም ሰላም ነው የሚመስለኝ። ከጽሕፈት ቤት ነው የመጣሁት። እኔ እንኳን የማቀርበው እንደ ጓደኞቼ ጥንቅቅ ያለ ጽሑፍ ሳይሆን እንደው ግጥም ነገር ልሞክር ብዬ። አገር ማለት መሬት፣ አገር ማለት ሰው። አንተዬ አንድ እውነት ልንገርህ፣ መቼም እሷ አይጠፋም። ና ቁጭ እንበል እስኪ፣ ና አረፍ ብለን እናውራ ስለ ኢትዮጵያዊነት፣ ስለ ሀገር ሰውነት፣ ስለ ሀገር መሬት። ይሄ የረገጥነው ጀግኖች በአድዋ፣ ይሄ የረገጥነው በካራማራ ላይ ልቡ የተሰዋ ነፍሱን የሰጠ ወጣትነትንም ገብሯል ለመሬት ለትውልድ ነፃነት። አገር ማለት ሰው ነው። አገር ማለት ትውልድ ተተኪ የሚሻ በክብሩ የሚወድ። ዛሬ ስንመጣ ወዳለው ነፃነት፣ ነፃ መሆን ስለ ትውልድ ማነጽን፣ ትውልድ ተኮርን፣ ትውልድ አፈሪነትን፣ ትውልድ አፍሪነትን፣ ትውልድ መገንባትን፣ በእውቀት በክህሎት ተመጋጋቢነት። የረሳው ደግሞ ዛሬ ላነሳል ነበር፣ ተመጋጋቢነት፣ ተመጋጋቢነት፣ ተመጋቢነት እያልኩ ትናንትናን መቼም አንረሳም። ወዴት እንዴት ተብሎ ይዘነጋል ህመም። ዙሪያ ገባው ገደል፣ ዙሪያ ገባው በደል። ዛሬ ላይ ስንሆን የተረሳውን የተዘነጋውን እንመለስ እስቲ ጥቂት ወደኋላ። በትምህርት ገበታ ለእውቀት ሲያመሩ ይሄ ይሆን ነበር። እራቱን ባልበላ ቁርሱን ባልደገመ በታጠፈ አንጀቱ ሌሎች ሲቦርቁ ልጆች ሲጫወቱ ልክ እንደ ትልቅ ሰው ሀሳብ እንደገባው አንገቱን በመድፋት ሳይኖሩ ቆሎ ጥሬ ይገኝ። ሁሌ አዲስ ዓመት፣ ሁሌ ይመራረቃል። ሁሌ በአዲስ ዓመት ሰው ይመራረቃል። እሱን ያስታውሳል። ተስፋንም ያደርጋል። ተስፋ ያደረገው የጤና የሰላም የብልጽግና ይሁን ያለው አንገቱን የደፋው ብዙ የተመኘው ደብተር፣ ልብስ፣ ቦርሳ ያላገኘው ሰው ትናንት ይሄ ነበር። በትውልድ ተኮር ገበታ ለትውልድ ገበታ ለሀገር በሰፊው ተሰራ። ልክ እንደ ትናንቱ ልክ እንደ ትናንቱ ልክ እንደ በፊቱ ለልጄ ምን ልግዛ መስከረም ደረሰ ማለትም ተረሳ። ደብተሩን ተሟልቷል፣ ቦርሳውን ተገዝቷል፣ ዩኒፎርም ምግቡ ከሀሳብ ተሰርዟል። መስከረም ሲነጋ ሰላም ተዘምሯል፣ ብልጽግና ሆኗል። እንኳንስ ትውልዱ ከተማው ተሰርቷል። ልክ እንደ በፊቱ ለልጄ ምን ልግዛ መስከረም ደረሰ ማለትም ተረሳ። ደብተሩም ተሟልቷል፣ ዩኒፎርም ተሟልቷል፣ ቦርሳውን ተገዝቷል፣ ከሀሳብ ተሰርዟል። መስከረም ሲነጋ ሰላም ተዘምሯል፣ ብልጽግና ሆኗል። እንኳንስ ትውልዱ ከተማው ተሰርቷል። አባይ ተገድቧል፣ ሌላም ተጨምሯል። ኮይሻማ ሆኖበታል፣ በራስ ቀለም መድመቅ ለሁላችን ሆኗል። እናንዳልኩ ብንዘረዝረው አያልቅም ተወርቶ። ሀገር ማለት መሬት፣ ሀገር ማለት ሰው ነው፣ ሌላው ሁሉ ቀርቶ